ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለዛሬ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አትሌቲክስ በአራተኛው የወጣቶች ኦሎምፒክ የተሳተፈው ልዑክ አዲስ አበባ ገብቷል። በአንጎላ ሉዋንዳ በተካሄደው አራተኛው የአፍሪካ ወጣቶች ኦሎምፒክ ላይ የተሳተፈው የኢትዮጵያ ልዑክ ወደ ሀገሩ ተመልሷል። ቡድኑን ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የተቀበሉት የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ ቡድኑ በከፍተኛ ውጤት በመመለሱ ምስጋና አቅርበዋል። አሁን ላይ በስፖርቱ መስክ ከፍተኛ መነቃቃት እንዳለም አውስተዋል። ተቀናጅቶ መስራት ውጤት እንደሚያመጣ የቡድኑ ውጤት ያሳያል ሲሉ የተናገሩት ኃላፊው የቡድኑ ውጤት በሀገሪቱ ታሪክ የመጀመሪያ እንደሆነም ጠቅሷል። በቀጣይም ታዳጊዎች ላይ በስፋት እንደሚሰራ ጠቅሰው ታዳጊዎቹም ባገኙት ዕድል በመጠቀም በትጋት እንዲሰሩ አሳስበዋል። ለተገኘው ውጤትም አመስግነዋል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ መንግስት ያደረገው ከፍተኛ ድጋፍ ለውጤቱ መገኘት አስተዋጽኦ ነበረውም ብለዋል። በሰባት የስፖርት አይነት የተሳተፈ ኢትዮጵያ ውድድሩን 8 ወርቅ፣ 9 ብር፣ 16 ነሐስ በድምሩ 33 ሜዳሊያዎችን በማግኘት ማጠናቀቋ ይታወሳል። አፍሪካ ዋንጫ ሞሮኮ 24 ሀገራት የሚሳተፉበት የአፍሪካ ዋንጫ በሞሮኮ አስተናጋጅነት በድምቀት ሲጀመር ሰሜን አፍሪካዊቷ ሀገር በምድቡ የመክፈቻ ጨዋታ ኮሞሮስን 2-0 አሸንፋለች። በፕሪንስ ሞላይ አብደላ ስቴዲየም በተደረገው ጨዋታ ብራሂም ዲያዝ እና ኤልካቢ ግቦችን አስቆጥሯል። በተለይም የኦሎምፒያኮስ አጥቂ ኤልካቢ በመክፈቻው ግሩም ግብ አስቆጥሯል። የሞሮኮው ልዑል ሞላይ ሐሰን በስማቸው በተሰየመው ስቴዲየም ተገኝተው ጨዋታውን ከማስጀመራቸው በተጨማሪ ሞሮኮ ድል ያደረገችበትን የመክፈቻ ጨዋታ ታድመዋል። የአፍሪካ ዋንጫን የማሸነፍ ቅድመ ግምት ያገኘችው ሞሮኮም 19ኛ ተከታታይ ድሏንም ያስመዘገበችበት ጨዋታ ሆኗል። ዛሬ ታህሳስ 13 2018 ዓ.ም የሚደረጉ የአፍሪካ ዋንጫ ጨዋታዎችን ስንመለከት ማሊ ከዛምቢያ 11 ሰዓት ላይ እንዲሁም ሳውዝ አፍሪካ ከአንጎላ ከምሽቱ 2 ሰዓት ላይ፣ ግብጽ ከዚምባብዌ 5 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ለሁሉም መልካም ዕድል ተመኝተናል። እንግሊዝ ፕሪሚየር ሊግ አስቶን ቪላ በ17ኛ ሳምንት የእንግሊዝ ፕሪምየር ሊግ አስቶን ቪላ ማንቸስተር ዩናይትድን 2-1 አሸንፏል። በቪላ ፓርክ በተደረገው ጨዋታ ሞርጋን ሮጀርስ የአስቶን ቪላን ሁለቱንም ግቦች አስቆጥሯል። ማቲያስ ኩኛ የዩናይትድን ብቸኛ ግብ አስገኝቷል። በሁሉም ጨዋታዎች 10ኛ ተከታታይ ድሉን ያስመዘገበው ቪላ በ36 ነጥብ 3ኛ ደረጃ ላይ ተቀምጧል። በጨዋታው አምበሉ ብሩኖ ፈርናንዴዝ የጡንቻ መሳሳብ ጉዳት አጋጥሞት ተቀይሮ የወጣ ሲሆን በውድድር ዓመቱ ለሰባተኛ ጊዜ የተሸነፈው ማንቸስተር ዩናይትድ በ26 ነጥብ 7ኛ ደረጃ ላይ ይገኛል። ስፔን ባርሴሎና በ18ኛ ሳምንት የስፔን ላሊጋ ባርሴሎና ቪያሪያልን 2-0 አሸንፏል። በስታዲዮ ዴላ ሴራሚካ በተደረገው ጨዋታ ራፊኛ በፍጹም ቅጣት ምት፣ ላሚን ያማል በጨዋታ የባርሴሎናን ግቦች አስቆጥሯል። በውድድር ዓመቱ 15ኛ ድሉን ያስመዘገበው የካታላኑ ክለብ በ46 ነጥብ የሊጉን መሪነት አጠናክሮ ሲቀጥል ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ 4 አስፍተዋል። የፈረንጆቹ ገናን በመራባቸው ዓመታት ሁሉ ዋንጫ ያላነሳው አርሴናል ኤቨርተንን 1-0 ማሸነፉን ተከትሎ የፈረንጆቹን ገና በ39 ነጥብ የሊጉን አናት ላይ ተቀምጧል። ባለፉት 33 ዓመታት የፈረንጆች ገናን ሊጉን እየመሩ ካከበሩት ቡድኖች 17ቱ የፕሪሚየር ሊግ ዋንጫውን ወስደዋል። የአርሴናል ታሪክ ግን ከዚህ ይለያል። መድፈኞቹ የገናን በዓል ሊጉን እየመሩ በተቀበሉባቸው ሁሉም አጋጣሚዎች የሊጉን ዋንጫ አንስተው አያውቁም። ከባለፉት 33 ዓመታት በአራቱ ሊጉን እየመሩ ገናን ተቀብለዋል። ነገር ግን በእነዚህ ዓመታት ከዋንጫ ጋር አልተገናኙም። የሰሜን ለንደኑ ክለብ በዚህ ዓመት ሊጉን እየመራ ገናን የሚቀበል ሲሆን ከባለፉት ዓመታት የተለየ ታሪክ ለመጻፍ ዋንጫውን ማንሳት ይጠበቅበታል። ገናን ሊጉን እየመሩ በተቀበሉባቸው ሁሉ አጋጣሚዎች ዋንጫ ያነሱት ደግሞ ቼልሲና ማንቸስተር ሲቲ ናቸው። ቼልሲ 5 ጊዜ መሪ በሆነበት ገና 5 ጊዜም ዋንጫ ወስደዋል። ማንቸስተር ሲቲም 3 ጊዜ በመራበት አጋጣሚ ዋንጫውን አሸንፏል። ማንቸስተር ዩናይትድ ገናን 7 ጊዜ ከመራበት አጋጣሚ በ5ቱ ዋንጫውን ሲያሳካ ሊቨርፑል ከ7ቱ በ2ቱ ከዋንጫው ጋር ተገናኝቷል።
ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።